ሰላም ዩቲዩብ ዛሬም በሌላ ቪዲዮ መጥቼላችኋለሁ። የዛሬ ቪዲዮአችን የሚሆነው ደግሞ በድሬዳዋ ከዚራ ኮሪደር ልማታችንን ላሳያችሁ ነው እና ዛሬ ደግሞ ቅዳሜ ነው። ቅዳሜ የካቲት 7 ትንሿ ኢትዮጵያ ሩጫ አለ። እሱንም ጭምር እናያለን። የኮሪደር ልማታችንም ጭምር ነው የምናየው እና ይሄን ቪዲዮ እስከመጨረሻ ተከታተሉ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እና ዛሬ በምሽት ድሬዳዋ ምን እንደሚመስል አሳያችኋለሁ ማለት ነው። እና ጋይስ እንደምታዩት ኮሪደር ልማታችን በጣም ነው ያማረባት እና ቀን ሁላ ነው የሚመስለው መብራት በመብራት ነው እና በጣም ነው ያማረባት ድሬዳዋ ኮሪደር ልማት። እና ጋይስ ያው መድረኩ እዛ ጋር ነው። መድረኩን ያቸው እየሸለሙ ነው እና አንደኛ፣ ሁለተኛ፣ ሶስተኛ ያወጡትን ሁሉንም እየሸለሟቸው ነው እና እየተሸለሙ ነው። እዛ ጋር ሽልማት እየሰጡ ነው። ወደ ወንዶች ነው የምንሄደው። እሺ ወንዶች ሽልማት እየሰጡ ነው እና ሶስተኛ ላይ ደርሷል። ሶስተኛው ሴት ነች። ሶስተኛው ሴት ነች። አንደኛና ሁለተኛው ደግሞ ወንዶች ነበሩ። ትናንሽ ህፃን ልጆች ነበሩ። ሽልማቱ ደግሞ ሜዳሊያና ለቲሸርት ነው መሰለኝ እየሸለሙ ነው መድረክ ላይ እና ሁለተኛ ግርማነሽ አየሎን እየነገሩ ነው። ሴቶች ቶሎ በሉ ከሴቶች ማለት ነው። ሰማችኋል ብዬ አስባለሁ። ያው ስፖንሰር የሆነላቸውም ፍሪ ውሃ ነው መሰለኝ። ያው አሪፍ እየሮጡ ነው። በቃ አቦ ስላንተ ገኙ ደግሞ ከዚራ ኮሪደር ልማት ነው እና ልጅቷም እንዴት እንደምሮጥ ይዩት። ዛሬ የትንሿ ኢትዮጵያ ሩጫ እየሮጡ ነው እና ዛሬ ቲሸርቱንም ደግሞ ማግኘት አልቻልኩም፣ አልቆብኝ ነው። ስለዚህ ያው ላሳያችሁ እየሞከርኩ ነው። ስለዚህ እስከመጨረሻ ተከታተሉኝ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ያው ወደ ሯጮቹ ማለት ነው እየደረስንባቸው ነው። ተከታተሉኝ ጋይስ እና ፕሮግራሙ ጋር ደርሰናል። ጋይስ ያው መድረኩ እዛ ጋር ነው። መድረኩን ያቸው እየሸለሙ ነው እና አንደኛ፣ ሁለተኛ፣ ሶስተኛ ያወጡትን ሁሉንም እየሸለሟቸው ነው እና እየተሸለሙ ነው። እዛ ጋር ሽልማት እየሰጡ ነው። ወደ ወንዶች ነው የምንሄደው። እሺ ወንዶች ሽልማት እየሰጡ ነው እና ሶስተኛ ላይ ደርሷል። ሶስተኛው ሴት ነች። ሶስተኛው ሴት ነች። አንደኛና ሁለተኛው ደግሞ ወንዶች ነበሩ። ትናንሽ ህፃን ልጆች ነበሩ። ሽልማቱ ደግሞ ሜዳሊያና ለቲሸርት ነው መሰለኝ እየሸለሙ ነው መድረክ ላይ እና ሁለተኛ ግርማነሽ አየሎን እየነገሩ ነው። ሴቶች ቶሎ በሉ ከሴቶች ማለት ነው። ሰማችኋል ብዬ አስባለሁ። ያው ስፖንሰር የሆነላቸውም ፍሪ ውሃ ነው። ያው አሪፍ እየሮጡ ነው። በቃ አንደኛ ወጣው ልጅ ፈልገን ኢንተርቪው እናደርገዋለን እና ምን እንደሚመስል አንዳንድ ሰዎችን ይዘን ኢንተርቪው የምናደርግ ይሆናል እና ጋይስ ኢንተርቪውን እስከመጨረሻ ተከታተሉኝ እና እንደምታዩት ኳላችን እንዳለው መድረኩ ይሄ ነው እና አሁን ሩጫውን ጨርሰው ሽልማት ሰጥተው ልጁን አንደኛ የወጣው ልጅ እየፈለኩት ነው እና ስናገኘው የሚለውን ነገር እናያለን ማለት ነው። ተከታተሉኝ እና እንዳየነው ከሆነ ብዙ ሰው ሮጧል፣ ብዙ ሰው ተሳትፏል። ዛሬ ቅዳሜ የካቲት 7 ላይ ትንሿ ኢትዮጵያ ሩጫ ተካሂዶ ነበር እና በዚህ ሩጫ ላይ ምን እንደተካሄደ አንድ ወንድማችንን ይዘን እንጠይቀዋለን ማለት ነው እና ዛሬ ምን ነበር ሩጫው ምንን አስመልክቶ ነው እና እስኪ ድረስ ነው የሮጣችሁት የሚለውን ነገር እንድታስረዳን ነበር። ለተመልካቾቼ ትንሽ አስረዳልኝ። እሺ እንግዲህ መነሻውን ያደረገው በድሬዳዋ ከዚራ ነው የምታዩት እግረት ረን ናይት በተጨኘው ለትንሿ ኢትዮጵያ እንሮጣለን በሚል ነው መሪ ቃሉ። ይሄ የሩጫው መርሃ ግብር መነሻው እንግዲህ በሀገራችን ለመጀመሪያ ጊዜ ነው ይሄ ሩጫ የተካሄደው። መነሻውን እዚህ ከዚራ ኮሪደር ነው መነሻውን ያደረገው። መድረሻውም እዚህ ነው። የሮጥ ነው ደግሞ በቢራ ፓስታ በኩል ነው። እንግዲህ በቢራ ፓስታ በማርያም ቤተክርስቲያን ጀርባ እንግዲህ አዲሱ ኮሪደር አለ። ልክ እንደዚህ በጣም ውብ በዛ ዞረን ነው እንግዲህ እዚች ጋር መዳረሻውን ያደረገው። ከደረጃ 1 እስከ ደረጃ 3 ደግሞ ያጠናቀቁት ቢኒያም እንደዚሁም አብዲ፣ በሶስተኛ ደረጃ ደግሞ አብዱልአዚዝ ነው ማጠናቀቅ የቻለው። ይህ ሩጫ ምንድነው ፋይዳ የሚለውን እንግዲህ በተወሰነ መጠን እንገልጽላችኋለን። እንግዲህ በሀገራችን እንዳልኳችሁ ሆነ የመጀመሪያ ጊዜ የምሽት ሩጫ ነው።
ስፖርት በተለይ ደግሞ አትሌቲክስ ሀገራችን የምትታወቅበት እንግዲህ በአትሌቲክስ ነው። ቅርብ ጊዜ ትንሽዬ መዳከም ነገር አለ፣ ግን ደግሞ ከዛ ጋር በተገናኘ ይህን ሩጫ እንደ ማበረታቻም ይወሰዳል። ኃይሌ ገብረስላሴ ይህን ሩጫ በጎዳና ላይ እንግዲህ በአዲስ አበባ እንደጀመረው በሱ እንትን እንደተጀመረ የሚታወቅ ነው። ይሄ አሁን እንግዲህ ወደ ድሬዳዋ የመጣበት ትንሽ ለየት የሚያደርገው ነገር ቢኖር የምሽት ላይ ሩጫ መሆኑ ነው። ሌላ የምታነሳው ሰባል? ልክ ነው። አይ በቃ ሌላ የለኝም። ያው ከኔ በላይ አንተ ታውቃለህ። እኔ አሁን አልሮጥኩም፣ አልደረስኩበትም፣ አርፍጄ ነው የመጣሁት እና እንዳየሁት ከሆነ በጣም አሪፍ ነው። ለመጀመሪያ ጊዜ ነው መሰለኝ ማታ ላይ እየተሮጠ ያለው እና በጣም ደስ ይላል። አሪፍ ቆይታ ነበረን እና አመሰግናለሁ ለነበረን ኢንተርቪው። ከነው ግን የመጣችው? አይ እዚህ ነኝ እኔ ድሬዳዋ ነኝ እና አዲስ ዩቲዩብ ነው እሱን እያስተዋወቅን ነው። ድሬዳዋንም እያስተዋወቃት ነው። አዲስ ብሎግ ጀምረን እና ላይክ ሰብስክራይብ ሼር አድርጋችሁ የኔንም ላይክ አድርጉ። በዚህ አጋጣሚ ዲስፖርት ዳዊት ብሩ እንግዲህ የሬዲዮን ከፍተኛ ዲቪዚዮን ከሚያስተላልፉት እንትን ቲክቶከሮች መካከል አንዱ ነኝ እና ዲስፖርትን በዛው ፎሎ ሼር አድርጉት፣ አበረታቱት። እኛንም ሰብስክራይብ ሼር እያደረጋችሁ ቻናላችንን አሳድጉልን ማለት ነው። እናመሰግናለን። የቀረውን አብረን እናሳያችኋለን። የወጣውን ልጅ አግኝቼዋለሁ እና ኢንተርቪው እናደርገዋለን ማለት ነው። አባ ማን ነው ስምህ? ያብሰራ ያዕቆብ ይባላል። ሩጫውን እንዴት አየኸው እና ስትሮጥ እንዴት ነው? እስከየት ድረስ ነው የሮጣችሁት? ሩጫው በጣም አድካሚ ነው፣ ግን ያለማቋረጥ ከሮጥን ሁሉም ነገር ቀላለውና የሩጫው ደግሞ የተጀመረው ከዚህ ከአዲሱ አስፋልት እስከ በዛ ያኛውም አስፋልት ተጨምሮ እስከ ዱቄት ፋብሪካው ድረስ ዙሪያውን ደርሶ ማምጣት ነው። እና አንደኛ ስትወጣ ምን ተሰማክ እና ምን ተሰምተዋል? አንደኛ በመውጣት በመሸለም ምን ተሰምተዋል? በጣም ደስታ ነው የተሰማኝ፣ ግን ለመጀመሪያ ጊዜ ነው የሮጥኩት። አንደኛ ሞትቻለሁ። መጀመሪያ አሸንፋለሁ ብለህ አስበሃል? ስትሮጥ አሸንፋለሁ ብለህ አስበሃል? አላሰብኩም ነበር። እና አሁን አንደኛው አንተ ነህ ማለት ነው የወጣው። እና ምን ተሰምተዋል? ምን የምትለው ነገር አለ? ስለ ሩጫው ስለ ፕሮግራሙ ምናምን የምትለው ነገር አለ? በጣም ጥሩ ነው። በዚህ ቢቀጥሉ በጣም ጥሩ ተመችቷል ማለት ነው። እና ጌስ እንደምታዩት ያው አንደኛ የወጣውን ልጅ አግኝተነዋል። ሜዳሊያም ሸልሞታል። ሜዳሊያ ብቻ ነበር ሽልማቱ እና ጌስ እንደምታዩት ያው ሜዳሊያ ተሸልሟል። አንደኛ ነው የወጣው ከከዚራ አዲሱ አስፋልት ጀምሮ እስከ ቬራ ፓስታ ድረስ ነው የሮጠው እና አንደኛ በመውጣት ሽልማት ወስዷል። እና እንኳን ደስ አለ ብያለሁ። እንኳን አብሮ ደስ። እሺ አመሰግናለሁ። አመሰግናለሁ። እና ያው ጋይስ በትንሿ ኢትዮጵያ ሩጫ ላይ አንደኛ ከሴቶች ደግሞ አንደኛ የወጣችዋን አግኝቻታለሁ። ያው ምን እንደምትለን እናያለን ማለት ነው። ስምሽ ማለት ነው? ናርዶስ ሳምሶን። አንደኛ ከሴቶች አንደኛ የወጣችው አንቺ ነሽ? እና እንዴት ነበር ሩጫው ምናምን ያለው ነገር እንዴት ተሰምቶሻል? በጣም ቆንጆ ነበር፣ አድካሚም ነበር። እና እስከ ድረስ ነው የሮጥሽው? ከዚህ ከምድር ባቡር አንስተን እስከ ቢራ ፓስታው ጋር በቢራ ፓስታው 4 መንታ መንገድ ጋር ተጠማዘን ተመልሰን 4 መንታ መንገድ ጋር። እና ስትሮጪ አንደኛ ወጣለሁ ብለሽ አስበሽ ነበር? ተስፋ አድርጌ ነበር። ተስፋ ነበረሽ ማለት ነው አንደኛ በመውጣት? እና አንደኛ በመውጣትሽ ምን ተሰምቶሻል? በጣም ደስ ብሎኛል። እና እንዴት ነበር? እንዴት አየሽው? ሁሉ ነገሩን እንዴት ደስ ብሎሻል? እሺ። እና ያው እንዳያችሁት ደስ ብሏታል። አንደኛም እንደምትወጣም ተስፋ አድርጋ ነበር። እና ያው ከሴቶቿም እሷ ነች አንደኛ የወጣችው፣ ከወንዱ ደግሞ ያ ልጅ ነበር። እና የዛሬው ሩጫ ይህንን ይመስል ነበር። ሩጫውንም ትንሽ ባላነሳላችሁ አረፈድ ብዬ ስለመጣው ይህን ይመስል ነበር። እና እህታችን እናመሰግናለን። እኔም አመሰግናለሁ። እሺ እህታችን ቴንክ ዩ። እና ጋይስ ቴንክ ዩ። እንዳያችሁት ዛሬ ትንሿ ኢትዮጵያ ሩጫ ነበር፣ እየሮጡ ነበር እና ከድሬዳዋ ከዚራ አንስተው እስከ ዱቄት ፋብሪካ ድረስ ሮጠው ደርሶ መልስ አርግተው አንደኛ የወጣውን ልጅም ጭምር አግኝተነው ኢንተርቪው አርግተነዋል። እና ስለ ሩጫው ትንሽ እውቀቱ ስላልነበረኝ ኢንተርቪው አርጌላችኋለሁ እና እንደሰማችሁት ከሆነ ኢንተርቪው እንዳደረኩላችሁ ሙሉ ነገሩን አስረድተዋችኋል። እና የዛሬው ሩጫ ይሄን ይመስል ነበር። እና ድሬዳዋ በማታ በ3 ሰዓት ይሄን ይመስላል። አሁን ወደ ቤት እየሄድን ነው ጨርሰን። እና ይሄን ቪዲዮ እስከመጨረሻ ስለተከታተላችሁ በጣም አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። ፒስ አውት። በሌላ ቪዲዮ እስክንገናኝ ቻው።